እሺ ሰላም ጋይስ በዛሬ ቪዲዮ ላይ ስለ ኦንላይን ስራ እንመለከታለን። ኦንላይን ስራ እውነት ነው ወይስ ውሸት ነው? ኢዝ ኦንላይን ወርክ ሪያል ኦር ስካም? ይህንን ቶፒክ ይዘን ዛሬ የተወሰነ ሀሳብ ማወራላችሁ ይሆናል። ከቪዲዮ እስከ መጨረሻ እንድትቆዩ ጋብዛችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ቤተሰብ ያልሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ኦንላይን ስራ እንግዲህ ብዙ ሰዎች ኢዚሊ በቀላሉ ብር ስሩ፣ እንዲህ አድርጉ፣ በዚህ ሊንክ ገብታችሁ ብር ተቀበሉ፣ እንዲህ አድርጉ ብሎ በተለያየ ፕላትፎርም ሊንክ ይልካሉ። ብዙ ዩቲዩብ ቪዲዮዎች ይሰራሉ፣ ቲክቶክ ላይ ብዙ ቪዲዮዎች ይለቀቃሉ። ያንን ግን ገብተን እያየን ብዙ ሰዓት ፈጅተን ብዙ ሞክረን እናውቃለን። እኔን ጨምሮ ማለት ነው። እኔም ሞክሬ አውቃለሁ። ነገር ግን እውነቱ የትኛውን እውነቱ ምንድነው የሚለውን እንመለከታለን። ሶ ኦንላይን ስራ አንደርስታንድ ስናደርግ ሜኪንግ ማኒ ኦንላይን የምንለው ብዙ ሰዎች ሲገልጹ ይህንን ኮመንሊ ብዙ ሰዎች ሲገልጹ ምንድነው የሚሉት? ዝም ብሎ ቪዲዮ በማየት ብቻ ብር ስሩ ይላሉ። ብዙ ሰዎች ደግሞ ኢዚሊ በቃ በቀላሉ ሀብታም ሆኑ፣ በቀላሉ ላይፋችሁን ቀይሩ፣ የተሻለ ስራ ስሩ ብሎ ብዙ ጊዜ ይጋብዙናል። ነገር ግን ሪያሊቲው ምንድነው? ልክ እንደዛ ቀላል ነው ወይስ? ኦንላይን ላይ ገንዘብ ማግኘት፣ ኦንላይን ላይ ገንዘብ መስራት፣ ኦንላይን ላይ ደግሞ ገቢ ኢንካም ማግኘት እንዲሁ ቀላል ነው ወይ? ሰዎች ልክ ዩቲዩብ ላይ ሰርቶ እንደሚለቁት እንዲሁም ደግሞ የተለያየ ሊንክ ልኮ በዚህ ሊንክ ገብታችሁ ይህን ያህል ገንዘብ ተቀበሉ እንደሚሉት ኦንላይን ላይ ገንዘብ መስራት ሜኪንግ ማኒ ኦንላይን ኢት ኢዝ ሶ ኢዚ ነው ወይ የሚለውን ጥያቄ ይዘን ነው የምንቀጥለው ማለት ነው። ስለዚህ ይሄ ሙሉ በሙሉ ሰዎች በራሳቸው ቪዲዮ ቫይራል እንዲወጣ ወይም ሰዎች በቪዲዮአቸው ላይ እያዩ እንዲቆዩ ከሚያደርጉ ነገሮች አንዱ ነው። ያ ማለት ይሄንን ካየው በኋላ በቃ በቀላሉ እንዲህ ሆኜ ትርፋማ ሆናለሁ፣ ገንዘብ ሰራለሁ፣ ኦንላይን ላይ ደግሞ የተሻለ ኢንካም አገኛለሁ ብሎ ሰው ስለሚያስብ ውሸት ብሎ ሰዎች ግልጽ ስለማያደርጉ ሰዎች የሚያወሩት ነገር እውነት ስለማይመስል በቀላሉ ሰው ይሸወዳል ማለት ነው። ስለዚህ እውነታው ምንድነው? ኦንላይን ላይ ገንዘብ ለመስራት እውነታው ምንድነው? ኖ ወርክ ኖ ኢንካም። ይሄ ግልጽ ነው። ስራ ካልሰራችሁ ኦንላይን ላይ ሙያ ከሌላችሁ ስኪል የሌለው ሰው ቢያንስ በአንድ ነገር ላይ ፕሮፌሽን የሌለው ሰው ዝም ብሎ ኢንካም አለኝ ገንዘብ ሰራለሁ ብሎ ቪዲዮ ማየት መሞከር ሊንክ መንካት መልፋት አይጠበቅበትም ማለት ነው። በአጭር አማርኛ ያለ ስራ ምንም አይነት ክፍያ የለም። እኔ ምንም አይነት ፕላትፎርም ዝም ብሎ ብር የሚሰጥ ብር የሚከፍል ኢንካም የሚሰጥ ፕላትፎርም የለም ማለት ነው። እኔም ብዙ ስለተሸወድኩኝ ብዙ ሞክሬ ብዙ ለፍቼ መጨረሻው ስቴፕ ደርሼ በቃ እንደዛ አይነት ነገር አድርጌ ስለማቅ ማለት ነው። ስለዚህ ብዙ ሞክሬ አልተሳካልኝም። ብዙ ሰው ደግሞ ይሞክራል። ስቲል የሚሞክር ሰው አለ። አሁንም ራሱ እየሞከረ ያለ ሰው አለ። ነገር ግን ጀስት ማወቅ ያለባችሁት ነገር ቢኖር ምንም አይነት ስራ ሳትሰሩ ገንዘብ ማግኘት የለም ማለት ነው ኦንላይን ላይ። ጀስት ዋናው ትሩስ የሆነ አይዲያ ምንድነው? ኦንላይን ላይ ኢንካም አለ። ነገር ግን ኢት ሪኳይርስ ሪያል ኢፎርት ማለት ሪያል የሆነ ጉልበት ይጠይቃል። ያለ ጉልበት ያለ ስራ ምንም አይነት ኢንካም ምንም አይነት ገቢ የለም ማለት ነው። ስለዚህ በቀላሉ ስኪል እና ኮንሲስተንሲ የሆነ ስራ ሞያ ፕሮፖርሽን ያ ካላችሁ ያንን ወደ ገንዘብ መቀየር ማለት ጀስት ያላችሁትን እውቀት ወይም ያላችሁትን ክህሎት ወደ ገንዘብ መቀየር ይቻላል ኦንላይን ላይ። አዎ ገንዘብ ማግኘት እንችላለን። አዎ እንችላለን። ነገር ግን ስኪል ይጠይቃል። ያንን ስኪል ተጠቅመን ገንዘብ መስራት እንችላለን። እንዲሁ ደግሞ ዝም ብለን ሊንክ ስለነካን ብቻ ሎጊን ስላደረገን ብቻ አካውንት ስለከፈተን ብቻ ብር የሚሰጠን ፕላትፎርም ነበር ማለት ነው የለም። there is no free money in any system ማለት ምንም አይነት ዝም ብሎ ክፍያ የሚሰጥ የሚከፍል ፕላትፎርም እንደሌለ ማወቅ ይጠበቅባቸዋል ማለት ነው። ለምሳሌ ቲክቶክ ከፈለግን ሚኒመም የሆነ ገንዘብ ለመክፈል የተለያየ ፖሊሲ አለው። ለምሳሌ ቪውን ይጠይቃል፣ የቪውስን ኢንጌጅመንት ይጠይቃል፣ እንዲሁም ደግሞ ኦሪጂናል የሆነ ኮንቴንት እንዲኖር ይጠይቃል። ኦልዌይስ ይህን ያህል መሆን አለበት የሚለው
የቲክቶክ ፖሊሲ አለ፣ ያንን ይጠይቃል። እንዲሁም ዩቱብ ለምሳሌ ቀለል ያለ ኢዚ የሆነ ፖሊሲ መጀመሪያ 1000 ሳብስክራይብ ለቻናሌ መኖር አለበት ይላል። 4000 ዎች ሃወር ወይም 10 ሚሊዮን በሾርት ቪዲዮዎች ላይ ቪውስ በ90 ዳይስ መካከል መኖር አለበት ይላል። ይህ ጀስት የዩቱብ ፖሊሲ ነው። እንዲሁም ደግሞ ፎሎ ኮሚኒቲ ጋይድላይኖች አሉ፣ የተለያዩ ኮሚኒቲ ጋይድላይኖች አሉ። እንዲሁም ደግሞ ኦሪጂናል የሆነ ኮንቴንት፣ ቫልዩአብል የሆነ ኮንቴንት፣ ሪዩዝድ ያልሆነ ኮፒራይት የሌለበት ኮንቴንት ይጠይቃል ማለት ነው። አለዚያ ዝም ብሎ ዩቱብ ራሱ ብር አይሰጥም ማለት ነው። ራሱን የቻለ ምን አለ ፖሊሲ ያለው ማለት ነው። ስለዚህ እዚህ መሰረት ሌሎችም ፕላትፎርሞችም ራሱ የሆነ ፖሊሲ ያላችሁ ራሱ የሆነ ኢፖርት ኢንቨስት አድርጋችሁ ስኪል ተጠቅማችሁ ስራ ሰርታችሁ ነው እንጂ ዝም ብሎ ብር የሚሰጥ ምንም አይነት ኦንላይን ፕላትፎርም የለም ማለት ነው። ኦንላይን ላይ ብዙ ሰዎች ኑ ሀብታም ሁኑ፣ ኑ ቢሊነር ሁኑ፣ ይህንን ቪዲዮ ካያችሁ በኋላ እንዲህ ትሆናላችሁ የሚባል ይሄ ሁሉ ወሬ ነው ማለት ነው። ይሄ ሁሉ ወሬ ነው ማለት። ስለዚህ ሌጂቲሜት የሆኑ ደግሞ ኦንላይን ኢንካም ኦፕሽኖች አሉ ሌሎች ፍሪላንሲንግ፣ ለምሳሌ ፊቨር፣ አፕወርክ ኦንላይን ላይ ስኪል ያለው ሰው በዛ ላይም ቲቺንግ ስኪልስ በኦንላይን ላይ ቲቺንግ መስጠት ወይም ቱቶሪያል መስጠት፣ ኮንቴንት ክሪኤሽን ማድረግ፣ ደግሞ ዲጂታል ሰርቪስስ፣ ኮዲንግ፣ ዲዛይን፣ ግራፊክ ነገሮችን ዲዛይን አድርጎ በዛ ላይ ከተለያዩ ሰዎች ጋር ተዋውቆ እዛ ላይ የሚሰጡ ትዕዛዝን ሰርቶ ኢንካም ማግኘት ይቻላል ማለት ነው። ስለዚህ አናዘር ኦፕሽንስ እንደነዚህ አይነቶች አሉ እንጂ ምንም አይነት ዝም ብሎ ብር የሚሰጥ ገንዘብ የሚሰጥ የሚከፍል ነገር የለም ማለት ነው። ኮመን የሆኑ ኦንላይን ስካሞች አሉ። ለምሳሌ ቴክ ኢንቨስትመንት ኦሚሲስ፣ ለምሳሌ ፋይቱ እርን ስኪምስ፣ ያ ማለት ክፈልና እንዲህ ከዚህ በኋላ እንዲህ ታደርጋለህ፣ መጀመሪያ በዚህ አካውንት ገንዘብ አስገባ፣ ከዛ በኋላ እንዲህ ይሆንልሃል፣ እንዲህ ትሰራለህ፣ እንዲህ አይነት ኢንካም ታገኛለህ ብሎ ስልጠና እንሰጣለን የሚሉ አሉ። የመሳሰሉ ለምሳሌ መጀመሪያ ካስገባይ በኋላ እንዲህ ይሆናል፣ እጥፍ ይጨምራል ምናምን ብሎ ዝም ብሎ ማይሆን ፕሮሞሽን ፔክ ፕሮሞሽን ሰርቶ ከሰው ገንዘብ የሚቀበሉ ሰዎች አሉ። እንደዛ አይነት ነገሮች ሁሉ እስካም ናቸው። ፔክ የሆኑ ፎሎወርስ በማሳየት ፔክ የሆኑ ደግሞ ቴሌግራም እና ዋትስአፕ ላይ ጃብስ በመልቀቅ አታች አድርጎ በቃ ይሄን ከሰራይ በኋላ እንዲህ ትሆናለህ፣ መጀመሪያ ይህን ያህል ብር አስገባና ከዛ በኋላ እንዲህ አድርገህ ትሰራለህ ማለት የመሳሰሉ ነገሮች ሙሉ በሙሉ ስካም ወይም ፌክ ስለሆኑ ራሳችሁን እንድትጠብቁ የተሻለ ገንዘብ ለማግኘት ከፈለጋችሁ ኦንላይን ላይ ወይም ዩቱብ፣ ቲክቶክ የመሳሰሉ ፕላትፎርሞችን በመጠቀም ያላችሁትን ስኪል ያላችሁትን ኢፖርት መጠቀም እንደሆነ ልነግራችሁ ፈልጌ ነው። መጨረሻው ምንድነው? ስኪሉን በቃ ቹዝ አድርጉ። ያላችሁትን ስኪል ቹዝ በማድረግ ከዛ በኋላ ያንን ስኪል መጠቀም፣ ከዛ በኋላ ያንን ስኪል ወደ ገንዘብ መቀየር ይቻላል። መልፋት ነው መስራት ነው እንጂ ዝም ብሎ ወደ አካውንታችሁ የሚገባ ምንም አይነት ገንዘብ የለም ማለት ነው። ስለዚህ ፋይናል ሜሴጅ ምንድነው? ኦንላይን ወርክ ኢትስ ሪያል ነው፣ እውነት ነው። ኦንላይን ይከፍላል፣ አግባብ አለው፣ ፖሊሲ አለው። ስኪልን መጠቀም አለባችሁ። ስኪል ወደ ገንዘብ መቀየር ይቻላል። ኢፖርት አውጥታችሁ ተቸግራችሁ ነው ሰርታችሁ ነው እንጂ ያለ ስራ የሚከፈል ምንም አይነት ገንዘብ የለም። ኦንላይን ላይ ስራ አለ፣ ኦንላይን ላይ ገንዘብ ይከፈላል፣ ኢንካም አለ፣ ማግኘት እንችላለን። ነገር ግን ምንድነው የሚፈልገው? ኢት ስኪልስ ኢት ሪኳይርስ ስኪል እንዲሁም ደግሞ ኢፎርት ነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። ሃቭ አ ናይስ ታይም